አብዛኛውን ጊዜ ስለ መጀመሪያ እርዳታ የምናውቃቸው ነገሮች ከፊልሞች፣ ከልምድ ወይም ከድሮ የተሳሳቱ አመለካከቶች የመጡ ናቸው። ነገር ግን በእውነተኛ የድንገተኛ አደጋ ጊዜ በደመ ነፍስ የምናደርጋቸው ብዙ የተሳሳቱ ነገሮች አሉ። ታዲያ በዚህን ጊዜ በሽተኛውን ወይም የተጎዳውን ሰው ከመጥቀም ይልቅ ለሌላ ዘላቂ ጉዳት ወይ ኢንፌክሽን ወይ ደግሞ የከፋ አደጋ ሊያስከትልበት የሚችል ድርጊትን እንፈጽማለን። ዛሬ እኛ የምናውቃቸው ነገር ግን በተግባር በጣም አደገኛ የሆኑ 3 የመጀመሪያ እርዳታ ስህተቶች እና በእነሱ ምትክ ደግሞ ህይወትን ለማዳን ምን ማድረግ እንዳለብን እናያለን። ስህተት 1 በቃጠሎ ላይ ቅቤ፣ ዘይት ወይ ደግሞ በረዶ መጨመር ነው። ሁላችንም ይህንን ሰምተን ሊሆን ይችላል። ነገር ግን አዲስ በተቃጠለ ቁስል ላይ ቅቤ ወይ ዘይት መቀባት ሙቀቱ በቆዳው ውስጥ ታፍኖ እንዲቀርና ወይም እንዲቆይና ሌላ የቃጠሎ አደጋ እንዲፈጠር ሊያደርገው ይችላል። ገብቶ ሌሎች የቆዳ ሴሎችን ይበልጥ እንዲበላሹ ወይም እንዲጎዱ ሊያደርጋቸው ይችላል። በተጨማሪም ባክቴሪያዎችን ወደ ቁስሉ በማስገባት ለከፍተኛ ኢንፌክሽን እንዲሁ ሊያጋልጥ ይችላል ማለት ነው። በረዶም እንዲሁ ከፍተኛ ቅዝቃዜ ያለውን በረዶ ማድረግ ደግሞ የቆዳ ሴሎችን ድንገት በማቀዝቀዝ ሌላ ተጨማሪ የሴል ወይ የቆዳ ጉዳት ሊያስከትል ይችላል። ታዲያ ምን መደረግ አለበት በዚህ ጊዜ የሚለውን ስናይ ከ10 እስከ 20 ደቂቃ ለሚሆን በቀዝቃዛ የቧንቧ ውሃ ቁስሉን ማጠብ ነው። በጣም ያልቀዘቀዘ ማለት ነው። ያው እንግዲህ እንደዛ ሲሆን አንደኛ ባክቴሪያዎች ይወርዳሉ፣ ሁለተኛ ብዙ ሙቀት እዛው አይቆይም፣ ቅዝቃዜም ያን ያህል አይቆይም ማለት ነው እንደመጀመሪያው። ይህ ቁስሉን ሙቀት በሰላም ወደ ውጭ እንዲወጣም እንደውም ሊያደርገው ይችላል። በመቀጠል በንጹህ ጨርቅ ወይም በፕላስቲክ ቀስ አድርገው መሸፈን ይኖርበታል። በቃጠሎ ምክንያት የሚወጡ የውሃ እብጠቶች ካሉ እነሱን ደግሞ ማፍረጥ የለብንም ማለት ነው። ስህተት 2 ደግሞ አፍንጫ ሲደማ ወይም ደግሞ ነስር ማለት ነው። ነስር ሲይዘን ጭንቅላታችንን ወደኋላ ይዘን እንደዚሁ ማንጋጠጥ ነው ያለብን ወይስ ምንድነው የሚለውን ነገር እናያለን። አፍንጫ ሲደማ ጭንቅላትን ወደኋላ ማዘንበል ወይም ማንጋጠጥ እንደሌለብን ነው እንግዲህ ሳይንስ የሚያሳየው። ጭንቅላትን ወደኋላ ሲያደርጉ ወይ ደሙ መፍሰሱን ያው አያቆምም። ነገር ግን ወደ ምግብና ወደ አየር ቱቦ ነው የሚዘልቀው ማለት ነው። ደሙ በቀጥታ በጉሮሮ በኩል አድርጎ ወደ ምግብ ወደ ጨጓራ ይፈሳል ማለት ነው። እንዲሁም ደግሞ በአጋጣሚ ወደ አየር ቱቦ ከሄደ ደግሞ የማሳል ወይ መታነቅ ወይም ከባድ ትውከት ሊያስከትል ይችላል። ስለዚህ ትውከቱ ደግሞ የአፍንጫውን መድማት ይበልጥ ያባብሰዋል ማለት ነው። ታዲያ ምን መደረግ አለበት ከተባለ በትንሹ ወደ ፊት ጎንበስ ማለት አፍንጫ አጥንት በታች ያለውን ለስላሳ የአፍንጫ ክፍል ይህንን ማለት ነው እንደዛ አድርገን በጣታችን ጭምቅ አድርገን ይዘን ከ10 ያልበለጠ ደቂቃ ማለት ነው አፍንጫ እንደዚህ ይዘን ሳንለቅ እስከ 10 ደቂቃ የሚሆን አጥብቀን በመያዝ በጣምም ሳናንጋጥጥ በጣም ጉንብስ ሳንል ነገር ግን ይህም ሆኖ እስከ 20 ደቂቃ የማይለቅ ከሆነ ደሞ የማይቆይ ከሆነ ወደ ህክምና መስጫ መሄድ ያስፈልጋል። ስህተት 3 ምግብ ወይም በፈሳሽ ነገር ትን ላለው ወይ ደግሞ ላነቀው ሰው ምንድነው ማድረግ ያለብን የሚለውን ነው የምናየው። በዚህ ጊዜ በምግብ ወይም በፈሳሽ ነገር ትን ሊያለው ሰው ቀና እንዳለ ጀርባውን በኃይል መምታት የለብንም። ያትንታው ይለቀዋል በማለት እንግዲህ ምንም ነገር እንትን ሳይል ቀና እንዳለ ጀርባውን ከመታነው እሱ እንደውም ወደ ውስጥ እንዲወርድ ነው የሚያደርገው፣ ወደ ውስጥ እንዲዘልቅ ነው የሚያደርገው። ያነቀው ፈሳሽ ነገር ወይም ምግብ ነገር ወደ ውስጥ እንዲገባ ነው የሚያደርገው እንጂ እንዲወጣ አያደርገውም። ታዲያ አንድ ሰው በምግብ ታንቆ ወይ ትን ብሎት በኃይል እየሳለ ከሆነ ይህም ማለት በመተንፈሻ አካል ውስጥ የገባውን ነገር ወደ ውጭ ለማውጣት እየታገለ ነው ማለት ነው። ሰውየው ቀና ብሎ ባለበት ሁኔታ ጀርባውን በኃይል መምታት ቅድም እንዳልኳችሁ ያንን የገባውን ነገር ባዕዱን ነገር ይበልጥ ወደ ውስጥ ዘልቆ እንዲገባ ያደርገዋል እንጂ ወደ ውጭ እንዲወጣ አያደርገውም። ታዲያ ምንድነው መደረግ ያለበት የሚለውን ስናይ ሰውየው በኃይል እንዲያስል ማበረታታት ነው። ምክንያቱም የገባው ነገር የፈሳሽም ይሁን ምግብ በኃይል እንዲያስል ከተደረገ ያ ነገር ወደ ውጭ ይወጣል ማለት ነው። በኃይል ማሳል ብቻ ሳይሆን መተንፈስም እንዲችል ማበረታታት ይጠበቅብናል። እንደዚህ አፉን ይዞ በአፍንጫው የማለት ወይ ደግሞ እንዲሁም በአፉ ከቻለም የማለት ብቻ አየር የማስወጣት ወይም ከተቻለ በጣም እንዲያስል ያው ሆን ብሎ እንዲያስል ወደ ውጭ እንዲወጣለት የበለጠ እንዲገፋው ያደርገዋል ማለት ነው ውስጥ የገባውን ነገር። ይህም ካልሆነ በእጅ መዳፋችን የታችኛውን ክፍል በትከሻ መካከል በማድረግ ከዚህ ከጎድን አጥንቱ በላይ ወይ በትከሻው ብብቱ አካባቢ በመያዝ እንዲህ ዝቅዝቅ እንዲል አድርገን
መታ መታ ማድረግና ያ የገባው ነገር ወደ ውጭ እንዲወጣም ያግዘው ይችላል ማለት ነው። ስለዚህ አንደኛ በመተንፈስ ወይ ሆን ብሎ በማሳል ወደ ውጭ እንዲወጣ ማድረግ፣ ያ ካልሆነ ደግሞ ሆድን ወይም እዚህ ጋር ከውስጥ ከጀርባ አጥንታችን ከጎድን አጥንታችን ማለት ነው እዛ አካባቢ በመነካካት ጭምቅ አድርጎ በመያዝ እንዲወጣ ማድረግ ነው የመጨረሻው አማራጭ ሊሆን የሚችለው። መዘግየት ግን የለበትም። ስለተከታተላችሁኝ አመሰግናለሁ። ጤናና ጤና ነክ መረጃዎችን ለማግኘት ቻናሉን ሰብስክራይብ ያድርጉ።